አብይ አህመድ ከ65 ሺህ በላይ ቲክቶከር አሉ። ኢትዮጵያ በእድገት ጎዳና ላይ እንዳለች ለማስመሰል ብዙ ጥረት ያደርጋል። በተለይ ሶሻል ሚዲያውን ተጠቅሞ ታዋቂ ግለሰቦችን በመጠቀም ገንዘብ ከፍሎ ቲክቶከሮችን ዩቲዩበሮችን ወደ ኢትዮጵያ የሚያመጣቸው አሉ። አይታችሁ ከሆነ ይሄ ወንጀል ነው። አብይ አህመድ ከ65 ሺህ በላይ ቲክቶከር አሉ። እያንዳንዱ $5000 በወር ይከፈለዋል። ተመልከቱ። የብልጽግና መንግስት ያለው በቢሊዮን ብር መድቦ ነው ማለት ነው። ሐቁን አብይ የቀጠለው በአርቲስቶች ነው። ህዝቡ እየጮኸ ነው። ሶሻል ሚዲያ እየጮኸ ነው። አብሮን የሚሰራ ሰው እየጮኸ ነው። አለቆች እየጮሁ ነው። ምንድነው እዚህ ጩኸት መካከል እኔ የምሰቃየው? እንዴት የኢትዮጵያ ገጽታ በቲክቶከሮችን በማምጣት ምናምኖችን በማምጣት የሚሉት ማለት ነው። እና ማን ይምጣለ? ያልተሰራ ነገር እየቀረበ ከሆነ ይሄ ያልተሰራ ውሸታ የሆነ ነገር ገጽታ ግንባታ እየተሰራ ነው ትላለህ። ዘመኑ ደግሞ የቲክቶከሮች ዘመን ነው። ዘመኑ የወጣቶቹ ዘመን ነው። ይሄ ዘመን የና አዶናይ ዘመን ነው። ብትወድም ብትጠላም የና አዶናይ ዘመን ነው። የኔ ዘመን አይደለም። የአርቲስት አክቲቪስት ታማኝ በየነ ዘመን አይደለም። ሆን ብዬ ነው ስሙን የጠራሁት። ዘመናችን አልፏል። የኔም ዘመን አልፏል። የአርቲስት አክቲቪስት ታማኝ በየነም ዘመን አልፏል። ካልተወራጨን በስተቀር ዘመናችንን እና አዶናይ ወስደውታል። ፒሪየድ። ዛሬ እና አዶናይ በሚሊዮን የሚጠጉ ሰዎችን ያንቀሳቅሳሉ። አትችልም። ማንም አይችልም ከዚህ በኋላ ማለት ማክሲመም በጥላቻ አይደለም ባይዘው ታማኝን ሳንሰው የዛሬ 10 ዓመት ወይም የዛሬ 12 ዓመት ዋነኛው አንቀሳቃሽ ወንድማችን ታማኝ በየነ ሆኖ ሊሆን ይችላል። ዋነኛው በተለይ ዲያስፖራ ላይ። በዚህ ዘመን ግን ልምጣ ቢል ማንም አይቀበለውም። በእርግጠኝነት ነው የምነግራችሁ። በሚሊዮኖችን ራን ሊያደርግ የሚችልበት እድል የለውም። is closed. ስለዚህ ዘመኑ የሚዋጀውን ነገር ተቀብሎ መሄድ ያስፈልጋል። መቀበል አለብን። የኛ ዘመን አልፏል። ፒሪየድ። ጋሬጣ ብትሆንበት፣ ደንቃራ ብትሆንበት፣ እኔ ማለት እንዲህ ነኝ ያልክ ብትወጣ ምናምን ብትል ይሄ ጀነሬሽን ጥሎ ሄዷል። ባይሆን ደግፋቸው። መች ነው ሀገር የምትገቢው? ጠቅላይ ሚኒስትር አብይ አህመድ ቀልድ ሲያቆሙ ቢያንስ ቀልጄ እንድበላ። እሳቸው ሁሉንም ስራ ያዙት፣ ቀልዱን እንኳን ያዙት። እሳቸው ይቀልዳሉ ዝም ብለው። እኔ ምን ሰርቼ ልበላ ነው ሀገር የምገባው? ቀልጄ እንኳን እንዳልበላ። ቆይ ዶክተር አብይ አህመድ ይሄ ህዝብ እንኳን አያሳዝነዎትም? ቢያንስ ቀልዶ ህዝቡ ቢበላስ? እርሰው ለምንድን ነው የሚቀልዱት? ለምን ይቀልዳሉ እንዴ? ስራዎት እኮ በቂ ነው። ጠቅላይ ሚኒስትርነትዎት በቂ ነው። ለምን ደግሞ ቀልዱን ያዙት እንዴ? እየቀለዱ እኮ ነው። I'm not funny. You are funny. አዶናይ ወይም ደግሞ ተመልከቱ። አዶናይ ማለት ምን ማለት ነው? እግዚአብሔር ማለት ነው አይደል? እንዴት ሰው በአዶናይ ይጠራል? ሀብቶም የሚባለውን ስም ቀይሮ አዶናይ ብሎ የመጣ ለምን ይመስላል? ይሄ ህወሓት ነው የሚያዘጋጅ። ሐቁን ነጋገር። ኦርቶዶክስ አይፈቅድም። ስላሴ ልባል ማለት እኮ ነው። ኃይለ ስላሴ ይቻላል። የስላሴ ኃይል ለማለት ነው። ስላሴ ብለህ ግን ስም አታወጣም። ኃይሌ ትችላለህ ወይ ደግሞ ሁለቱን ኃይለ ስላሴ የስላሴ ኃይል ይቻላል። ስላሴ ኃይሌ ነው። ስላሴ ግን የሚባል ስም ማውጣት ይቻላል? ኢየሱስ የሚባል ስም ማውጣት ይቻላል? ማርያም የሚባል ስም ማውጣት ይቻላል? ሜሪየም የሚባሉ እስላሞች አሉ።
ስተት ነው። እንደው መርየምስ ሌላ ብዙ ማርያሞች ስለነበሩ ይቻላል። እንደ ጌታ እናት ግን ከሆነ በጣም ስተት ነው። ሌሎች ማርያሞች ስለነበሩ 7 ማርያሞች እነሱ ከሆነ ይቻላል። ይሄ ይሁን ተውት። አዶናይ ይቻላል። ወሬ የማያልቅበት ሞጣ ቀራኒዮ ፓስተር ሁን ተብዬ ነበር እያለ ነው። እኔ ፓስተር ሁን ተብዬ እዚህ ከተማ ሚሊዮን ታይምስ ተጠይቄያለሁ። በጀት መድበውልኝ ማለት ነው። እኔ አልፈልግም። ፓስተር መሆን ለእኔ አሁን ቀላል። አሸባሪው ፓስተር እንደምሆን አውቀዋለሁ። ፖለቲካ ምናምን ቀልቀል እያረካውን ብትጀምር በጣም ይከተላል። የኢትዮጵያ ሕዝብ ይንቀሳቀሳል። ፕራይቬት ጀት ለመግዛት ብዬ እኔ ፔንቴ አልሆንም። አስረግጬ ነው የምነግረው። በመቀጠልም ስለ ዴለን ፔጅ እውነተኛ ማንነት አድምጠን እንመለስ። ዛሬ ስለዚህ እውነቱን መነጋገር ስላለብን ነው። ዴለን ይባላል። ገርል ፍሬንዱ ናት። አዶናይ ነው ወደ ኢትዮጵያ ይዞት የመጣው። ኢትዮጵያ መምጣት አለብህ እያለ ወከዋል። ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው። ለምንድን ነው ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለምና ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። እኔ አሁን አንድ ነገር ልናገር ነው። እነዚህ የውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳ አልጋበዘው። ምሳ እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው፣ ኤክስፔንስ ነው። በቃ ልጁ እንደፈለገ ይዝናናል። አድቫንቴጅ እየወሰደ ነው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን። የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም። እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም። ኤአይ አለኝ እጄ ላይ እጠይቀዋለሁ፣ ፍንትው አድርጎ ይነግራል። ግን ኢትዮጵያ ውስጥ አሁንም ኋላ ቀርነት ስላለ ስላለበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል። እኔ አንድ ነገር መናገር ፈልጋለሁ። አገሪቱ በሰሜን በደቡብ በምስራቅ በምዕራብ ብትሄድ የተራበ ሰው የተቸገረ ሰው የታመመ ሰው የሚያለቅስባት። እነሱ እንዳይደመጡ እናረጋለን፣ እነሱ እንዳይረዱ እናረጋለን። እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አዳነች አቤቤ። እና ትኩስ ምግብ እኛ እየሰጠን ወይ ትኩስ ምግብ እኮ አይደለም፣ ትኩስ ዱላ ነው የሚሰጡት። እስር ቤት ነው እኮ የሚከቱት። ኢትዮጵያ ውስጥ እኮ ድሃ አይወደድም፣ ድሃ አይፈለግም። እውነት እንነጋገር ከተባለ ድሃ እኮ ምን እንደምናረገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ ነው። አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ እመጣለሁ አንቺ ጋር አሁን ደግሞ ልታሽቃብጭና
ልትገረጂ ብዙ ጊዜ ተናግረሽ አላቅም ዜማ የምትባይ አሁን ለመገረድና ለኦህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ ብላ አርፈሽ ተቀመጭ መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል ህዝባችንን እንርዳው እናግዘው አታሽቋል አታሽቃምጡ አዶናይም ብትሆን ሌላ አሽቃባጭ ነህ ኢንፋክት የብልጽግና ገረድ ነህ አንተ ብትሆን እነዚህ ተራ ቲክቶከር ግን አድቫንቴጅ ወስዳሉ በዳው ህዝብ ገንዘብ የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ እነሱም በፈረስ ታሞላቀቃለህ ጮማ ክትፎ ቤት ዳንስ ቤት ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ እነሱ አይ ስለ ኢትዮጵያ ጥሩ እንዲያወሩ ቲክቶከር የሚሰማ የለም ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም ኤኮ ድንቁርናችሁ ስለሚያሳይ